ኢንዴፊኒት ኢንቴግራልስ እና ዴፊኒት ኢንቴግራልስ የሚባሉ አሉ። ዴፊኒት ኢንቴግራልስ የምንላቸው ሊሚት ያላቸው ማለት ነው። ለምሳሌ ይሄንን ፈንክሽን ኢንቴግሬት ስናደርግ ከዚህ እስከዚህ ድረስ from some value a to some value b ብለን ብንወስድ ዴፊኒት ኢንቴግራል ነው ይሄ ማለት ነው። ኢንዴፊኒት ኢንቴግራል ደግሞ ማለት ሊሚት ከሌለው ማለት ነው። ስለዚህ እዚህ ጋር ለምሳሌ ይሄንን ብትወስዱ the integral of dx ማለት x plus some constant ይሆናል ማለት ነው። ይሄንን ደሪቬት ብናደርግ dx-ን ስለምናገኝ ማለት ነው። የኮንስታንት ደሪቫቲቭ 0 ነው። የዚህ ደሪቫቲቭ ማለት dx ነው። c times dx ማለት c ኮንስታንት ነው times dx ማለት c times x plus another constant c ይሆናል። ይሄንን ደሪቬት ብናደርግ ይሄንን መልሰን ስለምናገኝ ማለት ነው። the integral of x dx ማለት x square over 2 1 over 2 x square plus c ይሆናል። ይሄንን ደሪቬት ስናደርግ ለምሳሌ 1 over 2 times the derivative of x square ማለት 2x ነው የሚሆነው 2 በ2 ስለሚጣፋልኝ x ብቻ ይቀረኛል ማለት ነው። the integral of px plus q dx ማለት የዚህ ኢንቴግራል ፕላስ የዚህ ኢንቴግራል ነው የሚሆነው that is 1 over 2 px square plus qx የዚህ ማለት ነው ፕላስ c ይሆናል። the integral of x raised to n dx ማለት x raised to n plus 1 over n plus 1 plus c where n is different from negative 1 n ከኔጌቲቭ 1 መለየት አለበት ማለት ነው። the integral of 1 over x dx ማለት ln x plus c ይሆናል። the integral of sin x dx ማለት minus cos x plus c ይሄንን ደሪቬት ስናደርግ የምናገኘው ማለት ነው sin x ነው። የኮስ ደሪቫቲቭ ማይነስ ሳይን ነው ማይነስ ማይነስ ፕላስ ስለሚሆን ፕላስ sin x ይሆናል ማለት ነው። ስለዚህ የዚህ ደሪቫቲቭ sin x ይሰጠኛል። የsin x ደግሞ አንታይ ደሪቫቲቭ ማን ይሰጠኛል? ማይነስ cos x ይሰጠኛል ማለት ነው። the integral of cos x dx ማለት ደግሞ sin x plus c ነው የሚሆነው። ይሄንን ደሪቬት ብናደርግ የc ደሪቫቲቭ 0 ነው። የsin x ደሪቫቲቭ cos x ነው የሚሆነው። ስለዚህ the integral of cos x dx ማለት sin x plus c ይሆናል። the integral of e the power of x dx ማለት e the power of x plus c e the power of x ደሪቬት ብናደርግም ራሱን ፈንክሽኑን ነው የምናገኘው። ኢንቴግሬት ብናደርገው ራሱን ፈንክሽኑን ነው የምናገኘው ማለት ነው። ይሄንን ካየን ቴክኒክስ ኦፍ ኢንቴግሬሽን የተለያዩ ቴክኒክስ ኦፍ ኢንቴግሬሽንስ አለ ማለት ነው። የመጀመሪያው ምንድነው? ኢንቴግሬሽን ባይ ሰብስቲቱሽን ቼንጅ ኦፍ ቫሪያብልስ። ሁለተኛው ኢንቴግሬሽን ባይ ፓርትስ። ሶስተኛው ኢንቴግሬሽን ባይ ትሪግኖሜትሪክ ሰብስቲቱሽን። አራተኛው ኢንቴግሬሽን ባይ ፓርሻል ፍራክሽንስ። አምስተኛው ትሪግኖሜትሪክ ኢንቴግራልስ የሚባሉ አሉ ማለት ነው። ስለዚህ ከነዚህ ውስጥ አንድ በአንድ እያየን እንሄዳለን። የመጀመሪያው የምናየው ምንድነው? ኢንቴግሬሽን ባይ ፓርትስ። የዛሬው ትምህርታችን እዚህ ላይ ያጠነጥናል ማለት ነው። ኢንቴግሬሽን ባይ ፓርትስ የሚለው ምንድነው? እሱ the integral of f of g of x times g derivative of x dx ማለት f of u times du where u is equal to gx change of variables ማለት ከx ወዴት ቼንጅ ማድረግ ማለት ነው? ወደ u ማለት ነው። ስለዚህ ይሄንን ኢንቴግራል ወደ መቀየር ነው፣ ወደዚህ መቀየር ነው። g of x-ን u ብለን ብንወስድ ደሪቫቲቭ ምን ይሆናል ማለት ነው? g prime of x dx ይሆናል ማለት ነው። ስለዚህ the integral of f of gx times g derivative of x dx ማለት f of u times du where u is equal to g of x ለg of x ማንን ሰብስቲቱት እያደረገ ማለት ነው? ዩን ሰብስቲቱት አደረገን ማለት ነው። እስኪ በኤግዛምፕል እንመልከት። ኤግዛምፕል 1 የሚለው ምንድነው? ኢቫሉዌት the integral of 2x into x square minus 5 raised to 3 dx ይላል። ስለዚህ እንደዚህ አይነት ኢንቴግሬሽን ባይ ሰብስቲቱሽን ስንመለከት ምንድነው የምናደርገው? የትኛውን ሰብስቲቱት ብናደርግ ምንፈልገውን ማግኘት እንችላለን። ለምሳሌ ለዩ x square plus 5ን ሰብስቲቱት ብናደርግ ይሄንን ደሪቬት ስናደርግ ማንን ማግኘት እንችላለን ማለት ነው? 2x ማግኘት እንችላለን because the derivative of x square minus 5 ማለት ምን ስለሚሰጠኝ ማለት ነው? 2x dx ስለሚሰጠኝ ማለት ነው። let u is equal to x square minus 5 ላድርገው du ማለት ምን ማለት ነው? 2x dx ይሆናል። ለdx ሶልቭ ማድረግ ትችላላችሁ እዚህ ጋር ወይም ደግሞ 2x times dx አለኝ እዚህ ጋር 2x አለኝ እዚህ ጋር ደግሞ አለኝ dx አለኝ 2x times dx ማለት ማለት ነው du ነው። ለሱ ሰብስቲቱት ማድረግ እንችላለን። therefore the integral of 2x into x square minus 5 dx ማለት ምን ማለት ነው? the integral of
ኤክስ ስኩዌር ማይነስ 5 ማለት ዩ ነው። ዩ ኪዩብ ታይምስ 2x ታይምስ ዲኤክስ ማለት ደግሞ ማለት ነው ዲዩ። አሁን በቀላሉ አሁን ይሄንን ኢንቴግሬት ማድረግ እንችላለን። ዘ ኢንቴግራል ኦፍ x ሬዝ ቱ n dx ማለት x ሬዝ ቱ n + 1 ኦቨር n + 1 ብለን አይተናል። ስለዚህ የዚህ ኢንቴግራል ምንድን ነው የሚሆነው? ዘ ኢንቴግራል ኦፍ ዚስ ማለት u ሬዝ ቱ 4 ኦቨር 4 ፕላስ ሳም ኮንስታንት c። u ማለት ምንድን ነው? x ስኩዌር ማይነስ 5 ነው። x ስኩዌር ማይነስ 5 ሬዝ ቱ 4 ኦቨር 4 ፕላስ c ይሆናል ማለት ነው። ሁለተኛ ኤግዛምፕል ኢቫሉዌት ዘ ኢንቴግራል ኦፍ x ኦቨር ዘ ስኩዌር ሩት ኦፍ 1 ፕላስ x ስኩዌር dx ይላል። አሁንም እዚህ ጋር ምንድነው ቴክኒካል መሆን አለባችሁ። የትኛውን እንደ u ወስጄ እሱን ደርቤት ሳረግ ይሄንን ማግኘት ይችላልው የሚለውን x ታይምስ dx የሚለውን ማግኘት ይችላልው የሚለውን መውሰድ ይችላልላችሁ። let u is equal to 1 plus x square du ማለት ምን ማለት ነው? 2 times x dx ይሆናል። የዚህ ዴሪቫቲቭ ነው። የኮንስታንት ዴሪቫቲቭ 0 ስለሚመጣ ማለት ነው። ስለዚህ x dxን ማግኘት ይችላልው። x dx ማለት ምን ማለት ነው? 1 over 2 du x times dx አለኝ። therefore the integral of x dx over the square root of 1 plus x square ማለት ምን ማለት ነው? the integral of x dx ማለት 1 over 2 du ነው over the square root of 1 plus x square 1 plus x square ማለት u ነው። ስለዚህ ምን ይሆናል? the square root of u ይሆናል። this is equal to the integral of 1 over 2 ይሆንና ይሄ 1 over u raised to half ነው። ስለዚህ ወደ ላይ ሲወጣ u raised to minus 1 over 2 ይሆናል times du ይሆናል። this implies the integral of x over the square root of x square plus 1 dx ማለት ምን ማለት ነው? 1 over 2 ይሆንና የዚህ ኢንቴግራል the integral of u raised to minus 1 over 2 du ይሆናል። this is equal to 1 over 2 አርጌ the integral of u raised to n ማለት ምን ማለት ነው? u raised to minus 1 over 2 plus 1 over minus 1 over 2 plus 1 plus some constant ይሆናል። this is equal to 1 over 2 into u raised to minus 1 over 2 plus 1 ማለት u raised to 1 over 2 ይሆናል over minus 1 over 2 plus 1 ማለት 1 over 2 ይሆናል። ስለዚህ ይሄ 1 over 2 በ1 over 2 ይጣፋልኛል ፕላስ c በት ይሄ በዚህ ስለሚጣፋ ምን ይቀረኛል? u raised to half u raised to half ማለት the square root of u ማለት ነው ፕላስ c ይሆናል። በት u ያልነው ማለት ነው 1 plus x square ነው። this is equal to the square root of 1 plus x square plus c. this is the integral of x over the square root of 1 plus x square dx ማለት ነው። ሶስተኛው evaluate the integral of sin 4x dx ነው የሚለው። አሁን እዚህ ጋር ምን ማድረግ እችላለሁ? አንድ ፈንክሽን sin of 4x ነው ያለኝ። ስለዚህ let u is equal to 4x ባደረግ du ማለት ምን ማለት ነው? 4 times dx ይሆናል። ስለዚህ dxን ብቻ ማስቀረት እችላለሁ። dx ማለት over 4 ባደረግ both sides 1 over 4 du ይሆናል። therefore the integral of sin of 4x dx ማለት ምን ማለት ነው? the integral of sin of 4x ማለት ማን ነው ያለው? u ነው ያለው times dx dx ነው ማለት 1 over 4 times du ነው ያለው። this is equal to 1 over 4 times the integral of sin u du ነው። የዚህ ኢንቴግራል ምንድነው የሚሆነው? ቅድም ካየነው ተነስተን ምን ይሆናል? 1 over 4 times the integral of sin u du ማለት minus cosine of u plus some constant ይሆናል። this implies the integral of
ሳይን 4x dx ማለት ምን ማለት ነው? -1 ኦቨር 4 ኮዛይን ኦፍ u ፕላስ c this is equal to -1 ኦቨር 4 ታይምስ ኮዛይን ኦፍ u ደግሞ ያለው ማለት ነው 4x ነው። ስለዚህ 4x ፕላስ c this is the integral of sin x 4x ይሆናል ማለት ነው። evaluate the integral of e to the power of 8x dx ነው የሚለው። አሁንም ይሄን ለመስራት ምን ማድረግ እንችላለን ማለት ነው? let u is equal to 8x du ማለት 8 times dx ይሆናል። dx ማለት over 8 ብናደርግ 1 over 8 du ይሆናል። ይሄ ካለኝ the integral of e to the power of 8x dx ማለት ምን ማለት ነው? the integral of e to the power of በ8x ቦታ ላይ uን ሰብስቲዩት አደርጋለሁ ታይምስ በdx ቦታ ላይ ደግሞ 1 over 8 duን ሰብስቲዩት አደርጋለሁ። this is equal to 1 over 8 times the integral of e to the power of u du ይሆናል። this is equal to 1 over 8 times the integral of e to the power of u ማለት e to the power of u itself ነው የሚሆነው ፕላስ some constancy አሁን ከዚህ በኋላ ለu ሰብስቲዩት ማድረግ ነው። this implies the integral of e to the power of 8x dx is equal to 1 over 8 e to the power of በu ቦታ ላይ 8xን ሰብስቲዩት አደርጋለሁ 8x plus c is a constant ማለት ነው because ይሄንን ደሪቬቲቭ ብናደርግ e to the power of 8x ነው የምናገኘው definitely ማለት ነው። evaluate the integral of ln x raised to 4 over x dx እዚህም ጋር ተመሳሳይ ነው የምንጠቀመው let u is equal to ln x እንጠቀም du ማለት ነው 1 over x dx የln x ደሪቫቲቭ ማለት 1 over x dx ማለት ነው። ስለዚህ እዚህ ጋር dx over x አለኝ እዚህ ጋር dx over x ማለት ማንም ይሰጠኝ ማለት ነው du ይሆናል ማለት ነው። therefore the integral of ln x raised to 4 over x times dx ማለት ምን ማለት ነው? the integral of ln x ማለት u ነው u the power of 4 dx over x ደግሞ ማለት እዚህ ጋር ካገኘ ነው ደሪቬት አድርገን ያገኘ ነው du ይሆናል። this is equal to u the power of 4 plus 1 over 4 plus 1 ይሆናል plus some constants ይሆናል። አሁን ለu ሰብስቲዩት ማድረግ ነው u the power of 5 over 5 ይሆናል plus c ይሆናል። this implies the integral of ln x raised to 4 over x dx ማለት ነው u the power of 5 u ln x ነው ያልነው ln x raised to 5 over 5 plus some constant c ይሆናል ማለት ነው። this is the integral of ln x over x dx ስለዚህ ምንድነው አሁን እዚህ ጋር የምትመርጡት u በተቻለ መጠን ኢንቴግሬሽናችሁን ምን የሚያደርግ ማለት ነው ሲምፕሊፋይ ማድረግ መቻል አለበት ነው። ለዛሬ ያየናቸው እነዚህ ናቸው። ኢንቴግሬሽን ባይ ሰብስቲቱሽን አንዱን ፈንክሽን በሌላ ፈንክሽን ሰብስቲቱት ማድረግ ማለት ነው። በቀላሉ ኢንቴግሬት ለማድረግ ነው በቀላሉ ኢንቴግሬብል ወደሚሆን ኢኩዌሽን ሬዲዩስ ለማድረግ ሰብስቲቱት ማድረግ አለብን። ሰብስቲቱሽን ሜተድ መጠቀም አለብን ማለት ነው። ለዛሬ እዚህ ላይ በቃናል። ታንክ ዩ